ባልሽ ቆንጆ ነው። አዎ በዛ ላይ ስፖርተኛ ነው። ሴቶች አትኩሮ ሲያዩት የቅናት ስሜት ተሰምቶሽ ያውቃል? እኛ እስልምና ለእናንተ ምንድን ነው የሚል ነው። እስልምና ክሎሪክስ ከጠጣችዋ ፈቲያ ሙጃሂድ ጋር ቤተሰብና ገልጽላታለን። ወድሻ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ፋሲካ ዩቲዩብ ቤተሰቦች ዛሬ እንግዲህ ፋሲካ ዩቲዩብ ላይ እንግዳ ሆነን ተከስተናል መጥተናል። ፋሲካ እንግዳ አርገሽን ስለጋበሽን ከልብ እናመሰግናለን። እንዴት ናችሁ? ሰላም ናችሁ? የፋሲካ ውድ ቤተሰቦች ተከታታዮቻችን አልহামዱሊላህ እኛ ደህና ነን። እንግዳ አርግታን ዛሬ ፋሲካ አቅርባናለች። ከልብ እናመሰግናለን ፋሲካ ውድ እህታችን። ጥያቄም አለን፣ ለጥያቄያችሁ መልስ ልንመልስ ተዘጋጅተን እውነቱን በመናገር ብቅ ብለን መተናል። እንግዲህ ፋሲካ ዩቲዩብ ላይ ጥያቄዎች ተጠይቀናል። አንድ 15 ጥያቄዎች ተጠይቀናል። እንግዲህ በተጠየቅነው መሰረት እውነታውን ምንም ሳንደብቅ እንመልሳለን። ምክንያቱም እውነታውን እንድንመልስ ነው ጥያቄ ጠየቃችሁን። እንግዲህ 15 ጥያቄዎች አሉ። 15ንም ጥያቄ በተገቢው መሰረት እውነታውን እንመልስላችኋለን። አሁን ወደ ጥያቄው እንሄዳለን። አንደኛ እስኪ ራሳችሁን አስተዋውቁን። የት ተወልዳችሁ አደጋችሁ? አሁንስ የት ነው የምትኖሩት የሚል ጥያቄ ነው የቀረበልን። እስቲ ነሲህ ራስሽን አስተዋውቂ። እሺ፣ ስሜ ነሲሃ ጀማል እባላለሁ። ተወልጄ ያደግኩት ሀረርጌ አሰቦት ከተማ ነው። አሁን የምኖረው ግን ግብጽ ነው ማለት ነው፣ ኢጅፕት ካይሮ። እንግዲህ እኔ ስሜ ስራጅ ኑረዲን ይባላል። ተወልጄ ያደግኩት ኦሮሚያ ክልል ውስጥ ነው። አርሲ ዞን አርሲ ዴራ ከተማ የምትባል ከተማ ውስጥ ነው ተወልጄ ያደግኩት። አሁን የምገኘው እሷ እንደተናገረችው ኢጅፕት ካይሮ ነው የምገኘው። ካይሮ ነው ያለነው ማለት ነው። አሁን ወደ ሁለተኛ ጥያቄ እንሄዳለን። ትዳር በእናንተ እይታ እንዴት ይገለጻል? ከተጋባችሁ ስንት ጊዜ ሆናችሁ የሚል ነው። ትዳር በእናንተ እይታ እንዴት ይገለጻል የሚለው ትዳር በእኛ እይታ የሚገለጸው በእኔ እይታ ምድራዊ ገነት ጀነት ነው ብዬ ነው የማስበው። ትዳር ከምንም በላይ ነው፣ ደስታ ነው፣ ሁሉን ነገር የሚሰጥ ትዳር ነው ብዬ ነው የማስበው። ምድር ላይ የሚያስደስት ከምንም ከብርም ከሁሉም ነገር በላይ ትዳር ነው ብዬ ነው የማስበው። ትዳር በእኔ እይታ ምድራዊ ገነት፣ ባጭሩ ሲገልጸው ምድራዊ ጀነት ብዬ ነው የምገልጸው ትዳርን ማለት ነው። ከተጋባችሁ ስንት ጊዜ ለሚለው ጥያቄ አሁን ወደ 3 አመት ገደማ እየሆነን ነው። ወደ 3 አመት ሆኖናል አይደል? ከተሳሳትኩ አይደለም። አልተሳሳትኩም፣ ትክክል ነህ። ትዳር በአንቺ እይታ እንዴት ይገለጻል? ትዳር አልহামዱሊላህ ደስ የሚል ነገር ነው። ማንም ሰው ገብቶበት ትዳርን ቢያይ ደስ የሚያስብል ነገር ነው። አብሶ ልጅ ሲመጣ ሁሉም ነገር ሲስተካከል በጣም ደስ ይላል ትዳር። ላገቡትም አላህ ይወፍቃችሁ፣ ላገባችሁም ደግሞ አላህ ትዳራችሁን ጥሩ በረካ ያለው ትዳር ያድርግላችሁ ከእድሜና ከጤና ጋር ማለት ነው ለማንኛውም ሰው። አሁን ወደ ሶስተኛ ጥያቄ እንሄዳለን። ሶስተኛ ጥያቄ የተጠየቅነው ባልሽ የሰሷን የተጠየቀችው እነዚህ ነው የተጠየቀችው። ሶስተኛውን ጥያቄ ባልሽ ለ3 ቀን ቢያኮርፍሽ ባሌ አኮረፈኝ ብለሽ ቅድሚያ የምትነግሪው ለማን ነው የሚል ነው። ባልሽ እኔ ባኮርፍሽ ድንገት በሆነ ነገር እንትን ብለን ባኮርፍሽ ቅድሚያ የምትናገሪው ሲጨንቅሽ የምትነግሪው ሰው ለማን ነው ብለሽ ነው የተጠየቅሽው። ባሌ ካኮረፈኝ ያው ማንም ሰው መሄጃ አለው፣ ግን ጠብቃለሁ። አንድ በጣም ወዳት ጓደኛ አለችኝ እንደት ከምንም በላይ ማለት ነው። ወደ እሷ ጋር ሂጅ ሳልዋሽ 3 ቀን ሙሉ እኮ አላናገረኝም። እንዲህ ብዬ ከእሷ ጋር አወራለሁ ማለት ነው። ለጓደኛሽ ነው የምትነግሪው ማለት ነው። ለምትወጂ ጓደኛሽ ነው ሀሳብ እንትንሽ ጭንቀትሽን የምትነግሪያት ማለት ነው። እንግዲህ አሁን ወደ አራተኛ ጥያቄ እንሄዳለን። አራተኛው ጥያቄ
ክሎሪክስ ከጠጣችዋ ፈቲያ ሙጃሂድ ጋር ቤተሰብ ናችሁ ወይስ ጥያቄ ምልክት የሚል ነው የመጣልን። ፈቲያ ሙጃሂድ ቤተሰብ ነን። ሌላ ከዛ ከቤተሰብ ያለፈ ኬዝ የለንም። እህቴ ናት ፈቲያ፣ ለሷም እህቷ ናት። ቤተሰብ በአጠቃላይ ቤተሰብ ነን ማለት ነው ከፈቲያ ሙጃሂድ ጋር እንጂ ከዛ ባለፈ ሌላ ኬዝ የለንም። ውስጣችሁ ሌላ ነገር ከተፈጠረ ሰርዙት። ፈቲያ ሙጃሂድ እህታችን ናት አይደለ? የሙስሊም እህታችን ነች፣ እንወዳታለን። ለማንኛውም እንደዛ ቤተሰብ ነች ማለት ነው። ቤተሰባችን ነች ፈቲያ ሙጃሂድ። አምስተኛው ጥያቄ ባልሽ ቆንጆ ነው፣ በዛ ላይ ስፖርተኛ ነው፣ ሴቶች አትኩረው ሲያዩት የቅናት ስሜት ተሰምቶሽ ያውቃል የሚል ጥያቄ ነው። አንቺ ነሲራ አንቺን የመጣልሽ። ባልሽ ቆንጆ ነው? አዎ ቆንጆ ነኝ። ስፖርተኛ ነው? አዎ ስፖርተኛ ነኝ። እና ሴቶች ሲያዩት የቅናት መንፈስ ተሰምቶሽ ያውቃል የሚል ጥያቄ ነው። እኔ ይሄ ነገር አላጋጠመኝም፣ አይሰማኝም። የቅናት መንፈስ ማለት ነው አይሰማኝም። አይሰማሽም? አዎ በእይታ ከሆነ ችግር ይዞክ እንዳይሄዱ እንጂ ባዩክ ችግር የለም። እና በደንብ ይዩኝ ማለት ነው። ይዩክ ችግር የለም። ያየ ሁሉ እኮ ማለት ነው ወሰደ ማለት አይደለም። ስለዚህ እኔ የቅናት መንፈስ እዚህ ጋር አይሰማኝም ማለት ነው። ባዩት እንዳይወስዱት እንጂ አይሰማኝም። እንግዲህ ነሲ ቢያዩት ችግር የለውም ችግር የለብኝም እና በደንብ ይዩት ብላለች። እንደዛ ነው ያልሽ? እና ትልቁ ነገር እንዳይወስዱብኝ እንጂ እንደዛ ነው ያልሽ? እንዳይወስዱብኝ እንጂ በእይታ ምንም ችግር እንዳይወስዱብኝ እንጂ ይዩት ችግር የለውም ብላለች። እንግዲህ መልሷ ይሄ ነው። ወደ 8ኛ ጥያቄ እንሄዳለን። ስራ የድሮ ፍቅረኛው ቢያገኛት ላንቺ ነው የተጠየቅሽው። ጥያቄ በዛ በእኔ ላይ እሱ ለተመልካቾች ናቸው። እንግዲህ ምንም ማድረግ አይቻልም። ተመልካቾች ይጠየቁ። እኔም እውነቱን ለመመለስ ዝግጁ ነኝ። እውነቱን መልሽ። አዎ 8ኛ ስራ የድሮ ፍቅረኛው ቢያገኛት እና ሁለተኛ ላግባት ቢልሽ ትፈቅጂለታለሽ የሚል ጥያቄ ነው የመጣልሽ። እንግዲህ ይሄ ጥያቄ አልተስማማኝም። እንግዲህ ግድ ነው መመለስ። ያው ጠይቀውናል፣ መመለስ ግድ ነው፣ ግዴታችን ነው መመለስ። ለመመለስ ዝግጁ ነኝ። እንግዲህ ቃል በገባሁት መሰረት ቢያገኛትና ላግባት ቢል እኔ አልፈቅድም፣ እንደ በኩሌ ማለት ነው። እሺ አልልም። እኔ ለምን አልፈቅድም? ለምን በእኔ ላይ እንዲደረብ አልፈልግም። እውነትም እሱም የሚወድ ሰው የለም። ማንኛውም ሴት ሆኖ ሁለተኛ ሚስት ስትመጣ ማንም ሰው ይቀናል፣ ይናደዳል። ስለዚህ እኔ አልፈቅድም ማለት ነው። መታ ላግባት ቢለኝ እሺ አልልም። እንደኔ አልፈቅድም። ታይ እውነት አልፈቅድም እንዴ። እሺ በሸሪዓው ከመጣሁብሽ ውስጥ እስልምናችን አሁን እስከ 4 ይፈቅዳል። በእቺ እንዲህ እስልምናችን ይፈቅዳል። እና ላግባት ብለሽ ምን ትያለሽ? ሸሪዓው ግዴታ የሚያዝ ከሆነ በሸሪዓው መሰረት አልወጣም። ከሸሪዓ ግዴታ ከሆነ ማለት ነው። ይሄ ግዴታ ስላልሆነ ዋጅብ ስላልሆነ አልፈቅድም። ከሸሪዓ መውጣትም አልፈልግም። ግን ግዴታ አንድ ምርጫ አንድ ነው። ስለዚህ አልፈቅድም። በቃ ይሄ አንቺ ቀናት ነው ማለት ነው። በቀናት በፍጹም በቃ አንተ እንደልብሽ ሌላ ሴት አልፈልግም። ያው የቀናት መንፈስ ይመስለኛል። ሴቶች ሌላ ማንም ሌላ ሴት ከመጣች ማንም ይቀናል። ስለዚህ አልፈልግም። ስለዚህ አትፈቅጂም ማለት ነው። አልፈቅድም። ማሻ አልፈቅድም ብላለች። 9ኛው ለኔ የተጠየቀ ጥያቄ ነው። ነሲ ላንተ ምን አይነት ሚስት ናት የሚል ነው። ነሲያ ለኔ ምድር ላይ አለች ከምላት ከጎኔ በሐዘኔም በሁሉም በደስታዬም ሰዓት የምታጽናናኝ በደስታዬም ሰዓት የምትደሰት ከኔ ጋር ከጎኔ አለች የምላት ሴት ናት እና ነሲ ለኔ ሁሉ ነገሬ ነች። በአጠቃላይ ስገልጽላችሁ ነሲ ለኔ ጥሩ ሚስት ናት፣ ሁሉ ነገሬ ናት። 10ኛ ስደት ከወጣችሁ ስንት ጊዜ ሆናችሁ? ምንስ አተረፋችሁ የሚል ነው። ስደት ስንት ጊዜ ሆናችሁ የሚል ነው። ኦር 5 ዓመት? ወደ 5 ዓመት ገደማ ነን ስደት ከወጣን ማለት ነው።
ያተረፍነው ነገር እንግዲህ ስደት የወጣ ሰው ይታወቃል እንደምንም። ያው አልሐምዱሊላህ እኛ ስደት ላይ ተገናኝተን ትዳር ይዘናል። ከስደት ሀገር ከወጣን አልሐምዱሊላህ ልጅም አግኝተናል። አላህ ልጅ ወፍቆናል። ስለዚህ የስደት ትርፋችን ልጃችን ነው እስካሁን ማለት ነው። አልሐምዱሊላህ ማለት ነው። ያው ሌላው እንዳለ ሆኖ የሚያስደስተን በጣም ትልቅ ትርፍ ያለው ማለት ነው ልጃችን ነው። እንግዲህ እሷ እንዳለችው ምንም ምድራዊ ሀብት ምንድነው? ልጅ ነው። ምድር ላይ ስትኖሪ የምታገኙ ከምንም በላይ ከብርም ከቁሳቁሶቹም በላይ ትልቁ ሀብት ልጅ ነው። እንዴ እና እኛ ልጅ አትርፈናል። ከዚህ በላይ ምን አለ? ከብርም ባለፈ ብርም ሊኖርን ይችላል። ከብር ባለፈ ደግሞ ትልቁ ጥያቄ እናንተ ምን አተረፋችሁ ለሚለው ልጅ አትርፈናል። ልጅ ምድራዊ ሀብታችን ነው። ኑረዲን አትርፍ ያለው ማለት ነው። 11ኛ ጥያቄ እስኪ ለሚስትህ ስምህ ፍቅርህን ግለጽላት፣ አንቺ ደስ ያለሽም በይው ይላል። ሁለታችንም የሚጠየቅ ነው። ስምህ አለች ብላችሁኛል። እንግዲህ ስሜ ፍቅሬን እገልጽላታለሁ። እወድሻለሁ። ይኸው ስሜ ገልጬላታለሁ። አንቺስ ያለሽም በይው ፍቅርህን፣ አንቺስ ደስ ያለሽም በይው ተበላሽ። የኔ ቆንጆ የኔ ቆንጆ የኔ ፍቅር የልጅ አባት ከምንም በላይ ኖርልኝ። አላህ ክፉን አያሰማኝ። እንግዲህ ብላኛለች። 12ኛ ተጣልታችኋል ጋር ለያይታችሁ የተኛችሁበት ቀን ታስታውሳላችሁ? ተጣልታችኋል ጋር አይተኸው እሱ ያው አለ አንድ ቀን ከዛ በኋላ ወዲያው ተፈታ። በትንሽ ብቻ እንግዲህ ለይተን ያደርንበት ቀን አለ፣ ግን ግማሽ ሌሊት ነው ተፈቷልና ግማሽ ሌሊት እንትን ተለያይተን ያደርንበት ቀን አለ። 13ኛ በእድሜ ማን ይበልጣል የሚል ነው። እኔ ነኝ እንጂ በእድሜ እኔ እበልጣታለሁ። በደንብ ነው የምበልጣት። እኔ በእድሜ እኔ እበልጣታለሁ ማለት ነው። 14ኛ ጥያቄ አማርኛ በማውራት በዚሁ ነው ዩቲዩበር የምትቀጥሉ? ኦሮምኛ ተናጋሪ ናችሁ በዚሁ ነው ወይ የምትቀጥሉት የሚል ነው። ሀሳብስ አላችሁ? በዚህ መቀጠል ሀሳብ አላችሁ ወይ የሚል ጥያቄ ነው የመጣልን። ምን ታያለሽ ናት? አዎ በአማርኛ በመቀጠል ሀሳብ አለን፣ እንቀጥላለንም ኢንሻአላህ። በሁሉም ቋንቋ ተችሎ በአገራችን ቋንቋ ብንቀጥል በጣም ደስ ይለናል። ቋንቋ መግባቢያ ነው። የአንድ ሰው ማንነት መገለጫ ቋንቋ ነው። ስለዚህ እንቀጥላለን ማለት ነው ኢንሻአላህ። በኦሮምኛም በአማርኛም እየሰራን እናስኬዳለን። አላህ ይርዳን እላለሁ። አዎ ነሲ እንዳለችው ቋንቋ መግባቢያ ነው። ብንችል አገራችን ውስጥ ያለውን በ80ውንም ቋንቋ ችለን በሁሉም ብናቀርብ ደስተኛ ነን። ቋንቋ መግባቢያ ነው። አዎ በአማርኛ የመቀጠሉ ሀሳብ አለን። በኦሮምኛውም በተለያየ ቋንቋ በምንችለው ቋንቋ የመቀጠል ሀሳብ አለን። አዎ የመቀጠል ሀሳብ አለን። 15ኛ እስልምና ለእናንተ ምንድን ነው የሚል ነው። እስልምና ምንድን ነው ላንቺ ነሲ? እስልምና ለኛ ህይወታችን፣ ኃይላችን፣ ሁሉ ነገራችን ነው፣ ነፍሳችን ማለት ነው እስልምና ማለት ነው። ከምንም በላይ ዱንያ ከምንም በላይ እስልምና ቃላት የለም ለእስልምና ማለት ነው። የምገልጽበት ቃል የለኝም እኔ አልሐምዱሊላህ አላህ ሙስሊም አድርጎ ስለፈጠረኝ አንደኛ ነገር። ሁለተኛ ነገር ደግሞ ለእስልምና ይሄ ነው ተብሎ ቃላት ያሌለው ነው። ህይወታችን ነች ማለት ነው። ነፍሳችን ከወጣ እንደዛ ብዬ ነው የማስበው እኔ ማለት ነው። እንደኔ ያው ሁለታችንም እንደዛው ነው ማለት ነው። እና እንደዛ ላለው እስልምና ህይወታችን ነው ማለት ነው። አዎ እንግዲህ እስልምና በእኔ እይታ ከምንም በላይ ነው። እስልምና እዚች ምድር ላይ የምኖረው ለእስልምናዬ ነው። ጥሩ ሰርቼ ጥሩ መሄድን ነው የምፈልገው እና እስልምና ለእኔ ከምንም በላይ ነው። በምንም የማላነጻጽረው ነገር ቢኖር እስልምናዬ ነው። ከምንም አንደኛ ደረጃ ላይ የምሰጠው እስልምናዬ ነው። እስልምናዬ ለእኔ ከምንም በላይ ነው። እንግዲህ በመጨረሻም ጥያቄዎች አልቋሉ። በመጨረሻ የምታመሰግኑት እና ይቅርታ የምታደርጉለት ካለ እድሉን ተጠቀሙ ነው የሚለው። የምታመሰግኙና ይቅርታ የምትጠይቂው ሰው ካለ እድሉን ተሰጥተውሻል። እሺ እኔ ይቅርታ የምጠይቀው እያወቅኩም ሆነ ሳላውቅ የሰው ልጅ ነኝ።
ጽኑ አይደለም። እያወቅኩም ሳላውቅም ያጠፋውባችሁ ሰው ካላችሁ አፎይናን ይላህ ብያለሁ። እኔም ያጠፋችሁብኝ አፎ ብያቸዋለሁ። እናንተም አፎይና በሉልኝ። ሁላችሁም የምወዳችሁ ውድ የኛ ተከታታዮች የፋሲካ ማለት ነው ካስቀየምኳችሁ ማመሰግን ፈልገው እኔ ቤተሰቦቼ ማመስገን ፈልጋለሁ። ወልደው ለዚህ ደረጃ ስላበቁኝ አልহামዱሊላህ አላህ እድሜና ጤና ያርዘመልኝ። እንደዛም ሲቸግረኝ ከጎኔ ሆኖ ሲከፋኝ ከጎኔ ሆኖ ያጽናኑኝ ሁላችሁንም ማመሰግን ፈልጋለሁ። የበለጠ ደግሞ ውዱ ባለቤቴን ከምንም በላይ እንግዲህ ምስጋና አቅርባለች። እኔም ላመስግንና እንግዲህ ፕሮግራማችን በዚህ እንቋጭ። ይቅርታ ምናልባት እኔም እሷ እንዳለችው ሳላቅም ሆነ አውቄ የሚያስቀየምኳችሁ ካላችሁ ይቅርታ ብያለሁ፣ ይቅርታ አድርጌያለሁ። እንደዚህም የማመሰግነው ሰው ደግሞ ከምንም በላይ አባቴን ላመሰግነው ፈልጋለሁ። አባቴ በህይወት ባይኖርም አላህ ጀነት ይለግሰው። ለዚህ ደረጃ እንዲህ ቁጭ ብዬ እናንተ ፊት ለፊት ቁጭ ብዬ እንዳወራ ከምንም በላይ ተንከባክቦ አሳድጎኝ እዚህ አድርሶኛል። አላህ የጀነት ይበለው። እንደዚሁም እናቴንም በጣም ነው ማመሰግናት። እንደዚሁም በክፉም በደግ በደስታዬም በሐዘኔም ሰዓት ከጎኔ ለነበራችሁ ከልብ ነው ማመሰግነው። እንደዚሁም ፋሲካ እህታችን ወይ ደግሞ አፍያ ከልብ ነው የምናመሰግንሽ። አክብረሽን አንቺ ዩቲዩብ ላይ እዚህ ጋር ስለጋበሽን ከልብ እናመሰግናለን። እንደዚሁም የፋሲካ ዩቲዩብ ተከታታዮች ከልብ እናመሰግናለን። ለጥያቄያችሁ ሁላችሁም በጣም ነው የምናመሰግነው። ከልብ እናመሰግናለን። እንግዲህ የዛሬ ፕሮግራማችን ጥያቄ መልስም በዚህ እንቋጫለን። ቻው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።